ሆስፒታሉ ሞላም። ለነጋሪ እንኳን አልተረፉም። ነበልባሉ ፋኖ ታላቅ የሆነ ጀብዱ ፈጽሟል። ቆቦ አላማጣም በአስክሬን ተሞልቷል። የጁላ ኦነግ ወታደር ሲፈረጥጥ ተስተውሏል። ክቡራትና ክቡራን አድማጮቼ አሁን ላይ ነገራቶች በሙሉ ድብልቅልቃቸው ወጥቷል። አገዛዙ ተጨንቋል። እነ ብርሃኑ ጁላ፣ አዳነች አቤቤ፣ ሽመልስ አብዲሳና ጠቅላይ ሚኒስትሩን በጠረጴዛ ዙሪያ ፓርላማውን ለአራት ብቻ ዘግተው በዝግ መክሯል። ምንድነው የመከሩት የሚለውንም እናስቃኛችኋለን፣ እናስደምጣችኋለን። ለነጋሪ እንኳን መከላከያው አለመትረፉና ሆስፒታሉ በመከላከያ ሰራዊቱ ሙሉ ለሙሉ መጥለቅለቁም ብዙሃኑን አጀብ አሰኝቷል። ፋኖ እንዲሁም አሁን ላይም ሁሉም በአንድነትም ዋና ዋና ጀነራሎችና አመራሮቹም ተጣምሯል። እስክንድር ነጋ ከአማራ ጋር ያለውን ጸብም ወደ ጎን በመተው አንድ እንሁን፣ አገዛዙ ሊከፋፍለን እየፈለገ ነው፣ እኛ ግን መከፋፈል የለብንም። ዘመነ ካሴ እንዲሁም ሬ ወዳጆና እኔ እስክንድር ነጋ አንድ ነን፣ ምንም የሚከፋፍለን ነገር የለም፣ እባካችሁን የውስጥ ኃይል አገዛዙን አናስገባ በማለትም እስክንድር ነጋ ከግንባር መግለጫ አውጥቷል። ቆቦ አላማጣ ሙሉ ለሙሉ አሁን ላይ መንገዱን ከጁላ አስክሬን እንደተጥለቀለቀና የጁላ ሆይ አስክሬንህና እናንሳ፣ ጁላ ሆይና እዚህ የተፈጠረውን ጉድ ስማ እያሉ አማሮች እየተሳለቁበት ነው። ምክንያቱም መከላከያውን በሙሉ የላከው ብርሃኑ ጁላ ስለሆነ የጁላ አስክሬን በአስክሬን ተሞላ እየተባለ ነው። የጁላ ኦነግ ወታደር አሁን ላይ ፈርጥጧል። በሌላ በኩል ደግሞ ዘራፊው የጠላት ኃይልም በሽንዲ ወበርማ ማር ወለድም ቀበሌም በኃይላችን ላይም አሁን ላይ ከበባ ለመፈጸም ቢያስብም የሽንዲ ወበርማ ብርጌድ ንስር ሻለቃና የጓንዛ ብርጌድ አባላት ጋር በጥምር ባደረጉት ኦፕሬሽን ለመጣስ እየተቻለና ይልቁንም በአሰላለፍም እንዲሁም የጓጉሳን ብርጌድ በተሰለፈበት ግንባር 17 ሙትና በርካታ ቁስለኛ በማድረግም በጠላት ላይ ከባድ ኪሳራ አድርሰናል ሲሉም የአምስተኛ ክፍለ ጦርም ከጓጉሳ ብርጌድ የህዝብ ግንኙነት ኃላፊ ገልጸውልናል። በተጨማሪም በዚህም ዕለት የብልጽግና ወንበርም አስጠባቂው ሚሊሻም የአድማ ብተናና ፖሊስ ኃይል ከአዘና ከተማ በመነሳት አንበራ፣ ደገራና ድጉሻ ቀበሌዎች ላይ ወረራ በማካሄድም በህዝባችን ላይ ከባድ የሆነ ዘረፋና እገታ፣ ጭፍጨፋ ፈጽሟል ሲሉም አክለው ገልጸዋል። እንደ አብነት ከሴቶች የእጅ ቀለበትና የጆሮ የወርቅ ጌጣጌጦችን፣ የአንገት ጌጣጌጦችንና ቤት ሰብሮ በመግባት ገንዘብና አልባሳት በተጨማሪም የሶላር መብራትም እንዲሁም ፓናሎችን ስለመዝረፉና የፋኖ ቤተሰብ በሚል ከአረጋውያን እስከ መጫት ድረስ እገታ መፈጸማቸው ለሚዲያችን አብራርቷል። ክቡራትና ክቡራን እስከ ቪዲዮ መጨረሻ አብራችሁን ስለነበራችሁ ምስጋናዬ ከልብ ነው። ሰብስክራይብ፣ ላይክ፣ ሼር እንዳይረሳም። ቸር ቆዩልን።